ጡንቻን ለመገንባትና ጠንካራ ሰውነት ለመያዝ የግድ የጂም አባልነትና ውድ መሳሪያዎች ያስፈልጋል ብላችሁ ታስባላችሁ? ብዙዎች ለውጥ ማምጣት ያልቻሉ ጂም ለመሄድ ብር የለኝም ወይም መሳሪያ የለኝም በሚል ሰበቦች ምክንያት ነው። ዛሬ ይህንን የተሳሳተ አመለካከት ሙሉ በሙሉ እንቀይራለን። አሁን በስክሪኑ ላይ እንደምታዩት 0 ብር ሳታወጡ በቤታችሁ ውስጥ ብቻ ሆናችሁ እንዴት ድንቅና ማራኪ ጡንቻ መገንባት እንደምትችሉ የሚያሳዩ 3 መሰረታዊ እርምጃዎችን በዝርዝር አሳያችኋለሁ። እነዚህ ዘዴዎች ሳይንሳዊ በሆነ መንገድ ጡንቻችሁ እንዲያድግና ቅርጽ እንዲይዝ የሚረዱ ናቸው። የምነግራችሁ እያንዳንዱ ነጥብ ያለምንም መሳሪያ ሰውነታችሁን ለመለወጥ ታስቦ የተዘጋጀ ነው። በተለይ 3ኛው ነጥብ ለውጡን በአጭር ጊዜ ውስጥ ለማየት ወሳኝ ቁልፍ ስለሆነ እስከ መጨረሻው ድረስ በጥንቃቄ ተከታተሉኝ። ጡንቻ እንዲያድግና እንዲከፈል የሚያደርገው ብቸኛው ሳይንሳዊ መንገድ ፕሮግሬሲቭ ኦቨርሎድ ወይም ደግሞ ጡንቻ ላይ ያለውን ጫና ቀስ በቀስ መጨመር ይባላል። ሰውነታችን በጣም ብልህ ነው። ሁልጊዜ ተመሳሳይ ብዛት ያለው ፑሽ-አፕ ወይም ስኳት የምትሰሩ ከሆነ ሰውነታችሁ ከልምምዱ ጋር ስለሚላመድ ጡንቻችሁ እድገቱን ሙሉ በሙሉ ያቆማል። ያለ መሳሪያ በቤታችሁ ውስጥ ሆናችሁ ጡንቻችሁን ለመገንባት 3 ቁልፍ ስልቶችን መጠቀም አለባችሁ። አንደኛው የእንቅስቃሴ ብዛትን መጨመር ነው። ለምሳሌ ባለፈው ሳምንት 10 ፑሽ-አፕ ከሰራችሁ በዚህ ሳምንት 12 ወይም 14 ለመስራት ሰውነታችሁን አስገድዱት። ሁለተኛው ስልት የእረፍት ጊዜ መቀነስ ነው። በስብስቦች መካከል የምታርፉበትን ጊዜ ከ60 ሰከንድ ወደ 30 ሰከንድ ዝቅ በማድረግ ጡንቻችሁ በከፍተኛ ጫና ውስጥ እንዲቆይ ማድረግ ትችላላችሁ። 3ኛውና እጅግ ውጤታማው መንገድ ደግሞ ታይም አንደር ቴንሽን ይባላል። ይህም ማለት እንቅስቃሴውን በጣም በቀስታ በመስራት ጡንቻችሁ ለረጅም ጊዜ እንዲወጠርና እንዲሰራ ማድረግ ነው። ለምሳሌ ወደ ታች ስትወርዱ ለ4 ሰከንድ ያህል ቆጥራችሁ በቀስታ በመውረድ የጡንቻ ሴሎችን ማነቃቃት ትችላላችሁ። እነዚህን መሰረታዊ ህጎች በየቀኑ ስትከተሉ ሰውነታችሁ አዲስ ጡንቻ እንዲገነባ የግድ ያስገድደዋል። አሁን ደግሞ ያለምንም መሳሪያ በቤታችሁ ውስጥ ሆናችሁ ሙሉ ሰውነታችሁን ለመገንባት የሚረዱ 3 ምርጥ እንቅስቃሴዎችን በዝርዝር እናያለን። የመጀመሪያው ፑሽ-አፕ ነው። ይህ እንቅስቃሴ ለደረት፣ ለትከሻና ለክንድ የኋላ ጡንቻዎች ወይም ትራይሴፕስ ግንባታ ዋነኛው መሰረት ነው። ፑሽ-አፕ ስትሰሩ እጆቻችሁን ከትከሻችሁ ስፋት ትንሽ ፈቀቅ አድርጋችሁ መሬት ላይ አሳርፉ። ከራስ ጸጉራችሁ እስከ ተረከዛችሁ ድረስ ሰውነታችሁ እንደ አንድ ቀጥ ያለ መስመር መሆን አለበት። ወደ ታች ስትወርዱ ደረታችሁ መሬት ለመንካት ጥቂት ሴንቲሜትር እስኪቀረው ዝቅ በሉ። ከዚያም ኃይል ተገፍታችሁ ተመለሱ። ጀማሪ ከሆናችሁ በጉልበታችሁ በመደገፍ መጀመር ትችላላችሁ። ሁለተኛው እንቅስቃሴ ስኳት ነው። በሰውነታችን ውስጥ ትልቁን ጡንቻ የያዙ ጭኖቻችንና መቀመጫችን ናቸው። እነዚህን ጡንቻዎችን ለመገንባት ስኳት ተወዳዳሪ የለውም። ስኳት ስትሰሩ እግሮቻችሁን በትከሻችሁ ስፋት ልክ በመክፈት ልክ ወንበር ላይ እንደምትቀመጡ ሆናችሁ በቀስታ ዝቅ በሉ። በምትወርዱበት ጊዜ ጀርባችሁ ቀጥ ያለና ደረታችሁ ወደፊት መሆኑን እርግጠኛ ሁኑ። ጭኖቻችሁ ከመሬት ጋር እኩል ፓራላል እስኪሆኑ ድረስ ዝቅ ማለት አለባችሁ። ይህን እንቅስቃሴ ይበልጥ ከባድ ለማድረግ መጽሐፍት የሞላበትን ቦርሳ በመያዝ ተጨማሪ ጫና መፍጠር ትችላላችሁ። 3ኛው ደግሞ ፕላንክ ነው። ይህ እንቅስቃሴ ለሆድ ጡንቻዎችና ለሰውነት ጥንካሬ እጅግ ወሳኝ ነው። በክንዳችሁና በጣቶቻችሁ በመደገፍ ሰውነታችሁን ቀጥ አድርጋችሁ ያዙ። ሆዳችሁን ወደ ውስጥ በመሳብና በማጥበቅ ለ30 ሰከንድ ጀምሩና ቀስ በቀስ ጊዜውን ለመጨመር ሞክሩ። እነዚህን 3 እንቅስቃሴዎች አጣምራችሁ ስትሰሩ ሙሉ ሰውነታችሁ ሳይንሳዊ በሆነ መንገድ ቅርጽ መያዝ ይጀምራል። እንቅስቃሴውን በትክክል ከጨረስን በኋላ ለጡንቻ እድገት ዋነኛውና ወሳኙ ነገር አመጋገብ ነው። ጡንቻችሁ እንዲያድግ ቅርጽ እንዲይዝና ከልምምድ በኋላ በፍጥነት እንዲጠገም ፕሮቲን ወሳኝ ንጥረ ነገር ነው። ብዙ ጊዜ ጡንቻ ለመገንባት የግድ ውድ የሆኑ የውጭ ሀገር ተጨማሪ ምግቦችን ወይም ሰፕሊመንቶችን መግዛት ያለብን ይመስለናል። ነገር ግን በሀገራችን በርካሽ ዋጋ የምናገኛቸው እጅግ ብዙ የፕሮቲን ምንጮች አሉ። የመጀመሪያዎቹ የፕሮቲን ንጉስ የሆኑት እንደ ምስር፣ ሽሮ፣ አተርና ባቄላ ያሉ ጥራጥሬዎች ናቸው። እነዚህ ምግቦች ጡንቻን ለመገንባት የሚያስፈልጉ ከፍተኛ ፕሮቲንና ፋይበር በውስጣቸው ይዘዋል። በየቀኑ የምንመገበው እንጀራም ቢሆን ከጤፍ የሚገኘው ከፍተኛ ፕሮቲን፣ የካርቦሃይድሬት፣ የብረት መጠን ለጡንቻ ጥንካሬና ለቀን ተቀን ኃይል ምንጭነት ወደር የለውም። በተጨማሪም ከተቻለ በየቀኑ 2 ወይም 3 የተቀቀለ እንቁላልና የወተት ተዋጽኦችን በአመጋገባችን ውስጥ ማካተት ለውጡን ይበልጥ ያፈጥነዋል። አስታውስ፣ ድንቅ ሰውነት የሚገነባው በቤት ውስጥ በምታደርገው እንቅስቃሴ ብቻ ሳይሆን በኩሽናችሁ ውስጥ በምትመርጡት ምግብም ጭምር ነው። እነዚህን 3 ሳይንሳዊ እርምጃዎች ማለትም ቀስ በቀስ ጫናን መጨመር፣ 3ቱን መሰረታዊ እንቅስቃሴዎችና የሀገራችንን ከፍተኛ ፕሮቲን ያላቸው ምግቦች በተከታታይ ለ30 ቀናት ብትተገብሩ በሰውነታችሁ ላይ ልክ በምስሉ ላይ እንደምታዩት አይነት የሚታይና የሚዳሰስ ለውጥ ታያላችሁ። ጡንቻ መገንባት በአንድ ጀንበር የሚሆን ነገር ሳይሆን የትዕግስትና የወጥነት ውጤት መሆኑን አትርሱ። ዛሬውኑ 0 ብር ሳታወጡ ለውጡን ጀምሩ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። በቀጣይ ጸጉራችሁን ሳታውቁት እየጎዱት ያሉ 5 የየቀን ልማዶች በሚል ርዕስ በሌላ ቪዲዮ እንገናኛለን። ለኢትዮ ግሎ አፕ አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ የቤተሰባችን አባል ይሁኑ። ራስህን ቀይር፣ ህይወትህን ቀይር።